ቤተሰቦች እንግዲህ እንቁላል አድርጌያለሁ። እናንተ ላያችሁ ነው እንጂ አድርጌያለሁ። ታላሳያችሁ ቀርቼ ነው፣ ይቅርታ። እዚህ ጋር ሳህን አለን፣ ሳህናችን ላይ እናደርጋለን። ሰቆይ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ፣ ሞክሩ፣ ትወዱታላችሁ። አሪፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ የሙነቢያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። በአገር ውስጥም በአገር ውጭም ያላችሁ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ውድ ቤተሰቦች ዛሬ በእኛ አባባል ቀይ ወጥ፣ በአረቦች አባባል ዝግኒ እንሰራለን ማለት ነው። እዚህ ጋር ቲማቲም የተላለ ስለሆነ ነው 3 ቲማቲም ብቻ ያደረኩት። ሽንኩርትም ያው እነሱ ቃሪያ ማነው በርበሬ ስለማይደረግበት ትንሽ የሱካር ጣዕም ያመጣል ብዬ ነው የቀነስኩት። ሽንኩርት ይሄንን ይመስላል። ፍልፍል 2 ፍልፍል አድርጌያለሁ። እንግዲህ ሰዎች አይፈልጉም፣ በነገራችን ላይ ግድ ስለሆነ ይሄን ላረግበት ተገድጃለሁ ማለት ነው። ስለዚህ አብረን እንሰራለን። ቀይ ወጥ ወይም ዝግኒ፣ በአረቦች አባባል ዝግኒ አብረን እንሰራለን ማለት ነው። ዛሬ ምሳችን እሱ ነው። ተከታተሉኝ፣ አብረን እንስራ። እሺ ውድ ቤተሰቦቼ እዚህ ጋር ባዶ ድስት አለኝ። ዘይታችንን እንጨምራለን ማለት ነው። ዘይት ትንሽ በርከት ማለት ስላለብኝ እዚህ ከትፈን ያስተካከልነው ሽንኩርት አለ። ያው 2 ራስ ነበር፣ ግን ሽንኩርቱ ራሱ ትራለ ስለሆነ ብዙ ነው ማለት ነው። በመፍጫ መስጠት ስላለበት ግን መፍጫቱ ብዙ ማያስፈልግ ለዛ ነው። እናንተ ግን ደስ ካላችሁ በመፍጫ መስራት ትችላላችሁ። ሽንኩርቱ ደቃቅም ብላችሁ ከፈለጋችሁ ማለት ነው። ያው እዚህ ጋር ማለት ነው ሽንኩርቱ ስላለ ነው መቼ ሊበስል ነው ለምትሉ አንድ ሲስተም ልንገራችሁ። ብዙዎቻችሁ ታውቃላችሁ፣ ግን ለማታውቁታላችሁ ማለት ነው። እዚህ ጋር ጨው አለ። ከዛ ከሽንኩርቱ ጋር ምን አደርጋለሁ? ጨው ቶሎ ብሎ ያበስለዋል ማለት ነው እንጂ እንደዚህ በትላልቁ ታከትፎ ቶሎ አይበስልም። ስለዛ እኛ ምን ማድረግ አለብን? ጨው ማድረግ ወይም ምድ፣ በአረበኛ ምድ ስናርጋችሁ ቶሎ ብሎ ነው የሚበስለው ማለት ነው። በእንደዚህ ሁኔታ ሲስተም እንጠቀማለን። አትሰራይ እንደዚህ በስሎልኛል ማለት ነው። የዛሁን እናደርጋለን መስራችሁ። እዚህ ጋር ቅመሞች አሉት። ክርክም፣ ፍልፍል አስዋድ፣ ካሙን፣ 4 መሸከል ሁሉንም አንድ ላይ እንጨምራለን። እንደዚህ እንደዚህ ታረግነው በኋላ ቅመሙ ዘይት ውስጥ ፊት ስለጋር እንዳይቃጠልብን ቅመሙ እዚህ ብትፈልጉ ፍጩት፣ ብትፈልጉ ፈፍቁት፣ ብትፈልጉ ታፈተል ያገ ያው ከትፌን ማጥናት ነው። ተፈጫችሁ ሰልሰሉን አብራችሁ ትፈጩት የተሻለ ነው። ያው ደግሞ ስለከተፍኩኝ ትንሽ ሰልሰል አለበት ማለት ነው። ሰልሰሉን ለመጨመር አንድ ሀርተር እንጠብቀዋለን። ትንሽ እስከሚበስል ድረስ እንጠብቃለን ማለት ነው። ቲማቲሙ መብሰል ስላለበት ያው እንግዲህ በርበሬ የለንም። በርበሬያችን ሰልሰል ነው፣ እንዳገሩ ማለት ነው። እኔ አንዱ ካርቶን ሙሉ እናረኩት ሰርታው እዛ ነጭ ሽንኩርት
በእንዴት እናደርገውና በደንብ እስል ማለት አለበት። ሽንኩርቱ እንዲበስልልን እዚህ ጋር ዶሮ አለኝ። ዶሮዬን እንዴት ግልጽ አድርጌ በትናንሽ ነው የቆራረጥኩት። ምክንያቱም እንደው ቀይ ስለሆነ እንዴት በትናንሽ ነው የቆራረጥኩት። ላይሙንና ጨው ካላርጌ አጣጥቼ አስተካክላለሁ። ይሄን ጨምራለሁ አብረን እንድናሸው። ያው እኔ በትናንሹ ነው የቆረጥኩት። ታያችሁ አሁን ለምንድን ነው እንደ ኢትዮጵያው ምንድን ነበር ታፋው ወይን ነው ወገቡ ወይን ነው እንዳትሉት አንበራታ የለውም እሱ እንደዚህ ያረግ ውሃ እናረግም ተተፈ ውሃ አላረኩም እስካሁን ድረስ በዘይቱ ብቻ ነው ያለው። አሁንም በዘይቱ ብቻ ነው ማሸው ማለት ነው። እዛን እንደዚህ እናረግና እንከርናለን። እሳቱን ቀነስ አድርገን ራሱ ጊዜ ያሸዋል ራሱ ማለት ነው። ውሃ ታረግልበት ወይ ትርጉም ነው ማለት ነው። እዛን አድርገን ካልና እንጠብቃለን። እሺ ቤተሰቦች ያው መቆየት የለባችሁም። በየ5 ደቂቃው በየ10 ደቂቃው ማማሰል አለበት። ከርናችሁ ዝም እንደት ምክንያቱም ቅቤ ይዛል እንደዛው እንደኛ ጋር ማለት ነው። እዚህ ቃሪያ አለኝ። እኔ ሙሉ ለሙሉ በሊቀቅ ያልከተፍኩት ለምንድን ነው እንዲያቃጥል ነው። የሚያቃጥል ነገር ስለማይፈልጉ ቃሪያ፣ ማጂ እዚህ ጋር ምን አይደለም ወይም ጨው አይደለም ጂኒሞቶ ነው። እኔ ጨው መስሏችሁ ከሆነ መጀመሪያ ጨው ስላረኩኝ አይችልም እንጂ እናደርግ አንድ ላይ እሱን እንጨምራለን። እዚህ ጋር ታላሳያችሁ ያለፍኩት ነገር ቢኖር ምንድነው ወረገ ካር እና እያችሁ ወረገ ካር አድርጌያለሁ። ይሄ ታላሳያችሁ እሱን ስላደረኩኝ ማረግም ማለማረግም ትችላላችሁ። ታረጉም ባታረጉም ችግር አይኖረውም። ግን እኔ አድርጌያለሁ። ሁሉንም ማሳየት መንገድ ስላለብኝ ዘንድ አድርገን እሳት እንግዲህ ያው አያችሁ እስከ መጨረሻው ነው የቀነስኩት። ያን ቀስ እያለ በራሱ ጊዜ መብሰል ስላለበት ዶሮ ያው ረጅም ሰዓት ይፈልጋል። በነገራችን ላይ እሳቱን ቀስ አድርገን እናበስላለን። እንደምታዩት እስካሁን ድረስ ነው አልጨመርኩም። በራሱ በዘይት ብቻ ነው ያሽኩት። አሁን አማራጭ ተጠቅቀጥኛል። እኔ ሀብት ሲሆን እናረግ ወጣውታ እያሸፈነ አያችሁ እንዴት እንደበሰለ ላም ማለት ነው። ሁሉም አንድ ነው። ላም ማለት ነው። አሁን የመጨረሻ ነው ውሃ የሚጨምረው። በጣም መቅጠን የለበትም። ወሳር ማለት ነው ያለበት። መስኔ አሁን የመጨረሻ ነው ውሃ የጨመርኩት። አሁን በኋላ አልጨምርም። በእንደዚህ ሁኔታ ብቻ ነው የማጨርሰው ማለት ነው። ከዛ ውሃ እንዲያታበዙ ስታረጉ አታብዙ፣ እንዳይቀጥምባችሁ ውሃ ይሆናል። ለዛ አይችልም። ምክንያቱም በርበሬ ስለሌለው ውሃ ነው የሚሆነው። ቲማቲምና ሰልሳው ውድ ቤተሰቦች እንግዲህ ሩዝ ተሰራ አላሳየኋችሁም። ሩዝ መቼም ብዙ የሚያስቸግር ነጭ ሩዝ ምንም አያስቸግርም። ጨውና ዘይት ጨምሬያለሁ። እሱን ብቻ ነው የጨመርኩት። ሌላ ምንም የጨመርኩት ነገር የለኝም። እዚህ ጋር እንግዲህ ወጤ አልቋል። እሳት ማጥፋት ብቻ ነው የቀረኝ። በዚህ ሁኔታ ጨርሰናል። እስቲ እንዴት እንጨርስና ወጣቱ እንዴት እንደሆነ እናያለን ማለት ነው። ሩዙን ያላሳየሁባችሁ መንገድ እንዴት ነው። ሌላ ምንም የምንጨምረው ነገር የለንም። ጨው፣ ዘይት
ብቻ ነው የምንጨምረው፣ ሌላ ነገር አይጨመርበትም። በዛ ነው ዝም ብዬ ያለፍኩት ማለት ነው። እሺ ቤተሰቦች እንግዲህ እንቁላል አድርጌያለሁ። እናንተ ላያችሁ ነው እንጂ አድርጌያለሁ። ታላሳያችሁ ቀርቼ ነው፣ ይቅርታ። እዚህ ጋር ሳህን አለን፣ ሳህናችን ላይ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ ሞክሩት፣ ትወዱታላችሁ። አሪፍ ነው።